አሰላም አለይኩም ሰላም ለእናንተ ውድ ቤተሰቦች ሁላችሁም በያላችሁበት ዛሬ ይዤላችሁ የመጣሁት ይሄንን በተፈጥሮ እርሾ ቤት በሰራሁት እርሾ የሰራሁትን ቁርስ ነው ማለት ነው። እና በዛዕተርና በቢዛ አድርጌ ሰርቼዋለሁኝ። የተፈጥሮ እርሾ ቤት ራሳችን ስንሰራው በጣም ብዙ ጥቅም አለው እና ያው በኖርማሉ እርሾና ቤት በተሰራ እርሾ የተሰራ ዳቦ በጣም ልዩነት አለው። ቤት በሰራነው እርሾ የጋገርነው ዳቦ በጣም ብዙ ጥቅም አለው ከዛኛው እርሾ ማለት ነው። ያው ግን ያው ሁሉንም ዳቦ ሲባል ሁሉንም ማብዛት የለብንም። ግን ያው ይሄኛው በጣም ጥቅም አለው ከዛኛው ማለት ነው። እና የእርሾ አሰራር እንደፈለጋችሁ በተለያየ መንገድ መስራት ትችላላችሁ። ብዙ ዩቲዩብ ላይ ብዙ ሰው ሰርቶታል። እኛ እንደምናውቀው ደግሞ ኢትዮጵያም እኛ በዛ ነው ያደግነው በተፈጥሮ እርሾ እንጀራ ሲጋገር ያው የተፈጥሮ እርሾ ማለት ነው። ያንን እያሳደሩ ይጋግራሉ። ከጋገሩ በኋላ ደግሞ ትንሽ ያስቀራሉ። እንደዛ እያደረጉ ያው በዛ ነው ያደግነው። ለኛ አዲስ አይደለም ይሄ ነገር ለኛ አዲስ አይደለም። ያው ዳቦ አነጋገርበትም እንጂ ጤፍ እንጀራ በደንብ ነው የምንጋገርበት ኢትዮጵያ። እና ይሄንን ደግሞ በዳቦ ስናደርገው ደግሞ እንደዚሁ በጣም ጤና እናገኛለን ማለት ነው። እና ከፈለጋችሁ እርሾን ማሰራር አሳያችኋለሁኝ። ግን በጣም ቀላል ነው እና እንደ አካባቢው ይለያያል ማለት ነው። እንደ አየሩ ሁኔታ እንደ የዱቄቱ አይነት ምናምን ሁሉም የተለያየ አለው። እና ግን ያው ደጋግሞ ሰርቶ እንደፈለጋችሁ እስከሚሆንላችሁ ድረስ ደጋግማችሁ መሞከር ነው ያለባችሁ እንጂ አሁን ላንዱ የሰራ ላንዱ ላይ ሰራ ይችላል። ለምን የአየሩ ሁኔታ ይለያያል፣ የዱቄቱ ሁኔታ ይለያያል እና ያ አስተዋጽኦ ያደርጋል ማለት ነው። የተፈጥሮ እርሾን እቤት ለመስራት ያው ከ7 ቀን ሊያስፈልገን ይችላል እስከ 7 ቀን ማለት ነው። አንዳንድ ጊዜም ደግሞ በ5 ቀንም በ3 ቀንም ይደርሳል የሚሉ አሉ። ተምር ካስገባንበት ወደ 3 ቀንም 4 ቀንም ልንጠቀም እንችላለን። ያው እንዳየሩ ሁኔታ ይለያያል ማለት ነው፣ እንዳየ አካባቢው እና እንደ ዱቄቱ እንዳልኳችሁ ማለት ነው። እና እርሾውን አዘጋጅተን ስንጨርስ ደግሞ የማድረቂያ ዘዴዎች አሉ ብዙ ጊዜ እንዲቆይልን ማለት ነው። እና የተለያየ የምትፈልጉት ከሆነ ይሄን አሰራሩን ኮሜንት ጻፉልኝ እሰራላችኋለሁ። ያው እኔ አሁን እዚህ ማታ አብኩቸው ፍሬዘር ተላጅ አስገብቸው ጧት አወጣሁትና ትንሽ ኩፍ ብሎልኛል ማለት ነው። ኩፍ ካለ በኋላ ያው በመፈልገው መንገድ መጠቀም እችላለሁ። እኔ ዛሬ ልጠቀም ያሰብኩት ያው ለቤት የሚሆን እንደዚህ ዛዕተር ትንሽ ኑግና ሰሊጥ አለው። ይሄ ጁብና አለው። ይሄኛው ደግሞ ሶስ ለቢዛ፣ ይሄኛው ቺዙን ያው ትክክለኛውን ቺዝ ነው ያደረኩት። የተለያየ ቺዝ አለ እና ትክክለኛው ቺዝ ቢሆን ጥሩ ነው ከላም የሚገኘው ማለት ነው። እና በተቻለ መንገድ ትክክለኛ መሆኑን አንብባችሁ በደንብ ግዙት። ጁብና ያልሆኑ ነገሮች ከማይረባ ዘይት ብዙ ነገር ተቀላቅሎ የሚሰራ ስላለ ትክክለኛ በቃ ከላም የሚገኘው ከዛ የተገኘው ቺዝ መሆኑን አረጋግጣችሁ መጠቀም ትችላላችሁ ማለት ነው። እና እዚህ ጋር ሰሊጤ ምንን አድርጌያለሁኝ። እዚህ ጋር ደግሞ ቢዛዬን ለቢዛ የሚሆን ሶስ አድርጌያለሁ፣ ቺዝ አድርጌያለሁኝ። ከዛ ይሄን እንደዚህ ጠቀልለዋለሁ ማለት ነው። ጠቅልዬ ያው ካፕኬክ በምንሰራበት ሲኒያን የተጠቀምኩት እዛ አድርገዋለሁኝ ማለት ነው። እና መጀመሪያ ያው ኩፍ ብሎ ነበረ። ከዛ እንደዚህ ካረኩት በኋላ ደግሞ ኩፍ እንዲል ትንሽ ደግሞ አስቀምጠዋለሁኝ ማለት ነው። እና ሁሉንም እንደዚህ ካረኩኝ በኋላ ያው በኋላ ኩፍ ካለ በኋላ ያው ማስገባት ነው ማለት ነው። እዚህ ጋር ደግሞ እንደምታዩት ሰሊጥና ኑግ ተጠቅሜያለሁኝ። ሰሊጥ፣ ኑግ፣ ዛዕተር ከዛ ደግሞ ጁብና ቤዳ ተጠቅሜያለሁኝ። ይሄኛውን ያው ለኛ ነው ያደረኩት፣ ያኛውን ደግሞ ለልጆቹ ነው ያደረኩት ማለት ነው። እና ነጭ ዱቄቱን ያው ስገዛ እኔ ሁሉ ጊዜ የሚገዛው ነጭ ዱቄት እንደዚህ እንዲነጣ ያልሆነውን አንብሊች የሚለውን ነው የምገዛው ሁሉ ጊዜ ማለት ነው።
እና እንደምታዩት አሁን እዚህ ጋር ካረኩት በኋላ ሸፍኜ ካኖርኩት በኋላ አሁንም እንደዚህ ኩፍ ብሎልኛል ማለት ነው። ኩፍ ካለ በኋላ ያው አስገባዋለሁኝ ማለት ነው። ያው ግን ይሄኛው የተፈጥሮ ሾ በምናረግበት ጊዜ ወዳው እንደዛኛው ወዳው ቶሎ ኩፍ አይልም፣ ይቆያል። ትንሽ መጠበቅ አለብን እና አሳድረን ምን ብለን ስናቦካው ካደረ ምን ካለ በኋላ ነው በደንብ ኩፍ የሚለው ማለት ነው። ያው ተላጃ ውስጥ ፍሪጅ ውስጥ ካስገባ ነው ማለት ነው። ውጭ ከሆነ ግን በ4 ሰዓት በምናምን ይደርሳል፣ ኩፍ ይላል። እና ከሰራራሁት ከኦቭን ካወጣሁት በኋላ እንደዚህ በጣም የሚያምር ሆኗል ማለት ነው። እና ደግሞ ጣዕሙን በጣም ነው የሚጣፍጠው። እና ይሄን እርሾ ስንጠቀም በቃ የሆነ ጣዕም አለው። ያኛው እርሾ ትንሽ በቃ የሆነ እኔ እንጃ ግን ልዩነት አለው በጣም። እና ሞክሩት። ለፓንኬክ ለፈለጋችሁት ነገርም መጠቀም ይቻላል። ይሄንን ያው በፒዛ የሰራሁትን ልጆቹ ወደውት በጣም ወደውት በልተውታል። ይሄኛውም ቆንጆ ነው። ይሄኛውም በዛዕተር ነው የሰራነው ማለት ነው። እና ሞክሩት። የእርሾውን አሰራር ከፈለጋችሁ ኮመንት ላይ ጻፉልኝ፣ አሳያችኋለሁኝ። ግን ያው ብዙ ሰው ሰርቶታል እንዳልኳችሁ። የየሰው ግን ወዳው ላይሆንላችሁ ይችላል። ልኩን ምኑን ካወቃችሁት በኋላ ግን እናንተ እየሞከራችሁ ትክክለኛ ኩፍ ብሎ እስከሚወጣላችሁ ድረስ እናንተን እስከሚላችሁ ድረስ ራሳችሁ በመሞከር ነው ትክክለኛውን እርሾ የምታገኙት ማለት ነው። እና ስላዳመጣችሁኝ አመሰግናለሁኝ። ይሄንን ሰርታችሁ ብሉ አንዳንዴ ማለት ነው። ያው ዱቄት ማብዛት የለብንም፣ ግን ቢሆንም አንዳንድ ጊዜ እንደዚህ ደግሞ በተፈጥሮ እርሾ እስከሰራ ነው ደግሞ በጣም ትወዱታላችሁ፣ ጠቃሚም ነው። እና ግን ያው ሳናበዛ ነው ሁሉንም መጠቀም ያለብን። እንኳን ይሄንና ሁሉንም ነገር ሳይበዛ ነው መጠቀም ያለብን። ሁላችሁም ደግሞ ቪዲዮን እያያችሁ ሰብስክራይብ የምታደርጉኝ ላይክ ሼር የምታደርጉልኝ በጣም አመሰግናለሁኝ። አበረታቱኝ። እና የምትፈልጉትም ሌላ ነገር ካለ ጠይቁኝ፣ እመልሳለሁኝ። ሁላችሁንም ሀገራችንን አላህ ሰላም ያደርግልን። ወገኖቻችን ዘመዶቻችን በሄዱበት በዋሉበት ሰላም አላህ ያደርግልን። በሰላም ውለው በሰላም ይግቡ። እኛንም አላህ ልባችንን አላህ ያረጋጋን። ሀገራችንን አላህ ሰላም ያደርግልን፣ ሰላሟን ያብዛልን። ሁላችሁንም አመሰግናለሁ።